መጣችሁ ወደ እኔ ቤት። እግዚአብሔር ያክብራችሁ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። እመቤቴ ማርያም ከልጇ ከወዳጇ ትማልዳችሁ። በቃ ደስታ፣ ሳቅ፣ ሁሉ ነገር ጤና ይስጣችሁ፣ ጤና ይስጣችሁ። ያሰባችሁት፣ የለመናችሁ፣ የጠየቃችሁትን ሁሉ ይመልስላችሁ መድኃኔዓለም እመቤቴ ማርያም ከልጇ ከወዳጇ ጋር ትማልደን። እስኪ እንግዲህ ፀጉሪ በጣም ተጎድቶ ነበረ በብሉ ማጂክ። አሁን እንትን እያልኩት ነበር። ብሉ ማጂክ ቅባት ተቀብቼው ይሄን ሰሞን በጣም ደህና ይዤዋለሁ ማለት ነው። ትንሽ ለውጥ አለውኝ። አንድ ወቅት በጣም ትቼው ነበረና ነው ማለት ነው። አሁን ደግሞ ማለት ነው በቀደም ለታ ሰርቻለሁ የስጋ መጥበሻ የሮዝመሪ እና የእንትን የሮዝመሪ እና የወይራ ዘይት የካስተር ኦይል ቅባት ሰርቻለሁ። እኔ አጠንፍፌ እንዱ ነው የማስቀምጠው። ጨለማ ቦታ ምናምን የሚባለውን አልጠቀምም ማለት ነው። እንደዚሁ ነው። እስኪ ቆይ አሁን እስኪ እችን ወር ደግሞ እስኪ ልንከባከበው ብዬ ነው እና ለውጡን እንዳይ ማለት ነው። ለውጡ እንዴት ነው የሚለውን እንድናይ እየተንከባከብኩት ነው ማለት ነው። በጣም ተጎድቶ ነበር። በጣም ከሚባለው በላይ በአንድ ወቅት እኔም ትንሽ ደስ አላለኝም ነበር፣ አሞኝም ነበረ። በዛ ምክንያት ትቼው ነበረ። አንዳንዴ የሆነ ትንሽ ደስ ሳይለን ሲቀር ወደ ራሳችንን ለመጠበቅ ትንሽ ከበድ ይላል ማለት ነው። በነገራችን ላይ ፀጉሬ በጣም ወፍራምና ከርዳዳም ቢሆን ወይ በላይ ማነው ትዝ የሚለው እንዲህ ልጆች ሆነን ስናቅ እንደዛ ነገር አሳከከኝ። ለምን እንደሆነ አላውቅም። አንዳንዴ ቫይታሚን በደማችን ውስጥ በሚያንስ ጊዜ ፀጉራችን የመቆጥቆጥና የማሳከክ ባህሪ ይኖረዋል። ታውቃላችሁ? እንደዛ አይነት ነገር። ስለዚህ እኔ ብዙም ጊዜ ፈሳሽ ቅባት አላዘወትርም። አሁን ግን ይሄንን የካስተር ኦይል እቀባዋለሁ። ምንም አይልም። በጣም ቆንጆ ነው። አናቴ ባዶ አትሆንም ማለት ነው። አናቴ ቀባዋለሁ። ቆንጆ ነው። በነገራችን ላይ ብሉ ማጂክ በጣም ቆንጆ ቅባት ነው፣ በጣም ከሚባለው በላይ እና ይሄ ደግሞ የስጋ መጥበሻ እንትን ቅጠል ያለው ቅባትን በጣም ቆንጆ ነው። ወይራ ዘይትና እሱን ነው አንድ ጋር ያደረግኩትኝ። ካስተር እና አልመንድ ኦይል አለው። ላይ ፍትትት ነው የሚለው እንትን ብሉ ማጂክ በጣም ቆንጆ ቅባት ነው። በጣም ደርቆ ነበረ ፀጉሬ። አሁን ተመልሻለሁ ለመንከባከብ ማለት ነው ፀጉሬን። እና ይሄኛው ግን ማለት ነው ይሄ ቅባት በጣም ጥሩ ነው። ለውጥ አይቼበታለሁ እኔ። ይሄ የወይራ ዘይትና ስጋ መጥበሻ ከካስተር ኦይል አለው። አልመድ ኦይል እና ካስተር ኦይል የተቀላቀለ ማለት ነው። የውሾቹ ፀጉር እንዲሁ ከኔ ላይ የራስሽስ በሉኝ። ይኸውላችሁ በጣም ቆንጆ ቅባት ነው። በነገራችን ላይ በጣም ቆንጆ ቅባት ነው፣ ተጠቀሙት። ይሄ እኔ ሽበት አለኝ። ሽበቴ ይኸው እኔ አልጠቀምም። ምንም አይነት ለሽበቴ ምንም አይነት ነገር የምጠቀመው ነገር የለም። ቀለም ምናምን አልጠቀምም። ያው ሲንግል ማም ነኝ። ራሴን እንደዚህ በናቹራል ነገር ራሴን ማሳመር የምወድ እናት ነኝ። እሱንም ራሴ እንደዚህ ስላችሁ ብዙም ካለውበት ከስራዬ አንጻር ስለማይመቸኝ ብዙም ራሴ እንትን አልልም። ግን ፀጉራችን እንክብካቤ ይፈልጋል ማለት ነው። ደረቅም ቢሆን ከተንከባከብነው ቅባት ከቀባ ነው ከቆዳ ድርቀት እንድናለን፣ ከአንዳንድ እንትኖች እንድናለን። ፊት ለፊት ደግሞ የተሰባበረውን እኔ ባዝሊን ነው የምቀባው። ይሄ ፊት ለፊት ተሰባብሮ ነበር። በጣም ለውጥ አለው እናንተ። እኔ ለኔ ራሱ ይገርመኝ። ይሄ እዚህ ጋር ድቅቅ ያለው ነገር ድቅቅ ያለው ይሄ እንትን ነው የምቀባው። ባዝሊን ነው የምቀባው። በጣም ቆንጆ ነው እናንተ። አረ ባዝሊን በጣም ጥሩ ነው። ባዝሊን ይኸውላችሁ በጣም እያደገ ነው። ድቅቅ ብሎ ነበረ። እኔ ሻሽ አስራለሁ በጣም ስለሚበርደኝ ደግሞ ስለማልሰራው ሁል ጊዜ ፀጉሬ አይመቸኝም። ውሾቹ አሁን ተኝተው ነው። ከነሱ ጋር መሯሯጥ ነው። አንድ ሰው ባለፈ ቁጥር በቃ ይጮሃል። ከነሱ ጋር መሯሯጥ ነው። እናንተ ታጥባችሁ ልትታጠቡ ትችላላችሁ ተቀብታችሁ። እኔ አልታጠብም ተቀብቼ
እንዲሁ ነው ቁጭ የማደርገው። ፀጉሬን ቀባና አልታጠበውም ቶሎ ማለት ነው። አሁን ይሄ ትናንትና ነው የታጠብኩትኝ። አሁን ትናንትና የታጠበ ፀጉር እንዲፍትትት ሲል ደስ ነው የሚለው። አልታጠበውም ስላችሁ ቅባቱን እላው ላይ ተዋለው። እኔ አለኝ ጊዜ በየቀኑ የምታጠብበት ጊዜ አለ። በ2 ቀን አንዴም የምታጠብበት ጊዜ አለ። በ3 ቀን አንዴም የምታጠብበት ጊዜ አለ ማለት ነው። እና እንዳየሩ ጸባይ ነው የምታጠበው። በጣም ፀጉሬ መታጠብ በጣም ወዳለሁ። በነገራችን ላይ ሻምፑ ምናምን እኔ አልመርጥም ማለት ነው። ባገኘሁት ሻምፖ ነው የምጠቀመው። ኮንዲሽነር ብዙም አልጠቀምም። እና አንዳንዴ ፀጉራችን ብዙውን ጊዜ ከምንበላቸው ምግቦች፣ ከምናረግለት ትሪትመንት፣ ከምንቀባቸው ቅባቶች ለውጥ ያሳያል ብዙውን ጊዜ ማለት ነው። እና የስጋ መጥበሻና የወይራ ዘይት ቅባት የሰራሁት ማለት ነው። በቀደም ሳይሰራሁት እንደዚህ ቆንጆ ነው። ተቀቡ። ቆዳ ድርቀት ላለባችሁ ውስጡን እሽት አድርጉት። እኔ ግን ቆዳዬን ብዙም አላስነካውም። ለምን ያሳክከኛል አንዳንዴ። ስለዚህ እኔ ይቆጠቁጠኛል። ማሳከክ ብቻ ሳይሆን ይቆጠቁጠኛል። እሱን ተቀብቼ ቶሎ መታጠብ ስለሌለብኝ ማለት ነው። እና ውድና የተከበራችሁ ቤተሰቦቼ እስኪ ላይክ በማድረግ አግሱኝ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ያው ግዴታ እየተቀባው ላሳያችሁ ብዬ ነው። የሮዝመሪ እና የወይራ ዘይት የሰራሁት ቅባት ነው። ስለሰራሁት ቪዲዮ እንዳላረዝመው ቶሎ ባለን ነገር መጠቀም እንችላለን። ቤታችን ፀጉራችን እንዳይደርቅ የነጭ ሽንኩርት ቅባት ቫቲካ ለፀጉር በጣም ቆንጆ ነው። በነገራችን ላይ እኛ አሁን ዜኒት በጣም እንጠቀመዋለን። ዜኒት ቆንጆ ነው አይደለ? ለሚስማማው ሰው አለ። እኔ ደግሞ ዜኒት ጥብቅ ስለሚልብኝ እንትን አለም። ይሄ ቫቲካ በጣም ነው የሚመቸኝ። እንትን ይላል ልስልስ ያደርጋል ፀጉር እና ያው ሀገራችንም ደግሞ አሁን እኮ ቆንጆ ቅባቶች እየመጡ ነው። እግዚአብሔር ይመስገን ሀገራችን አድጋለች። አሁን ከሀገራችን አይደለ ብሉ ማጂክ ራሱ የምናስመጣው ከዛ ነው። እኔ የማስመጣው አይገኝም እንጂ አንዳንዴ ይገኛል፣ አንዳንዴ አይገኝም። ሲገኝ አሁን ደግሞ የሆነ ቆንጆ ቅባት አለ እንላክልሽ እያሉ ነው ልጆች። እኔ ግን ብዙም ይሄን ስለምሰራ አልፈልግም ብዬ ነው። ረጠብ ላድርገው። በጣም ደርቋል። ታጥቤው ምንም አልቀባሁት። እንዲሁ ትንሽዬ ብሉ ማጂክ አድርጌ አሽም እንዳረኩት ነው። እኔ ሁል ጊዜ ስታጠብ 4 ቦታ እዛው ላይ እሰራዋለሁ። በቃ ለምን አይመቸኝም? አሁን እንደዚህ ሲጫጫሁ ውሾቹ ብናልፍ ወጣው በቃ አይመቸኝም። ልጆች ይሻላሉ እንዴ? ልጅ ቤት ይሻላል እንዴ? እናንተዬ እግዚአብሔር ይርዳን። እንግዲህ ከነ ሌሊ ጋር መኖር ይኸውላችሁ። ፀጉሬ ሲጮህ እሺ ነው የሚለው። በጣም ቶሎ አታበጥሩ ፀጉር እንትን ቀስ ብለሽ አበጥሪ፣ አትንጪው ትሉኛላችሁ። እኔ ደግሞ በቃ ከስር ገብቼ ሳበጥሮ ደስ ይለኛል። ለምን እንደታጠብኩኝ ስለሆነ ብጥር አድርጌ ዝም ብዬ የምሰራው። ወፍራም ስለሆነ ይጎዳል ብላችሁ ነው። የኔ ፀጉር በጣም ወፍራም ነው። በጣም ወፍራም፣ በጣም ብዙ እንዲያውላችሁ። ሽበቱ ደግሞ ሲያምር ገብስማ ሆኛል። ተመስገን እግዚአብሔር ይመስገን። ገብስማ ሆነናል። እድሜ ጸጋ ነው። ለእኛ የሰጠውን እድሜ ለእናንተ ይስጣችሁ። እኛንም ለንስሐ ሞት ያብቃን፣ አያት ለመሆን ያብቃን እያልን
አለን እንግዲህ ሀያት ለመሆን ያብቃን። እናንተንም ያሰባችሁበት ድረሱ፣ የልባችሁን መሻት ይፈጽምላችሁ። ስለ እውነት እንደው በቃ አንዳንዴ ብዙ ነገሮቻችን በቃ በስትረስ በጭንቀት የምንጨነቅባቸው ጊዜዎች አሉ። እግዚአብሔር ከእንደዚህ አይነት ነገር ያሳርፈን። አይሞላም። ለየትኛው ነው እኛ 1000 ዓመት አንኖር? ለየትኛው ጊዜ ነው? ስለ እውነት እንደው አትጨነቁ። እኔ ራሴ እኔ ይበልጣለሁ፣ እኔ እጨነቃለሁ። አሁን ግን እግዚአብሔር ይመስገን የሆነ በቃ ሁሉ ለበጎ ነው ማለት ጀምሬያለሁ። እግዚአብሔር ይመስገን ማለት ጀምሬያለሁ። ስለ እውነት ጤነኛ ሆንኩ። በቃ እግዚአብሔር ይመስገን። አንድ ነገር ሲያመጣ እግዚአብሔር ማለት ነው እኛን በጎ ነገር በቃ የሆነ እንዳንጠፋበት፣ እኛ እንዳንሸሸው፣ እኛ ወደ እሱ እንድንጠጋ ነው እንጂ መሸጋገሪያ ነው። በቃ ምን ልበላችሁ፣ መሸጋገሪያ ነው የሚመጣው ሀዘኖች፣ መከራዎች፣ ብዙ መገፋቶች መሸጋገሪያ ናቸው እና እግዚአብሔር ይመስገን። ነገም ተነገ ወዲያም መቼም እግዚአብሔር ይመስገን። ካሌለን ይልቅ ያለን ይበልጣል። ካልተደረገልን ነገር ይልቅ የተደረገልን ነገር ይበልጣል እና እግዚአብሔር ይመስገን። እሱ ክብሩን ይውሰድ። እሱ ክብር ምስጋና ይግባው። ብዙ ነገሮች ይኖራሉ የተሰነካከሉ የተወሳሰቡ፣ ግን ቆም ብለን ስናስባቸው ግን ከነኛ ሁላ ነገሮች ውስጥ የተደረገልን ነገር ይበልጣል። የተደረገልን የሆነልን ነገር ብዙ ነው፣ ድንቅ ነው። በቃ እሱ እግዚአብሔር ይመስገን እያለን አምላካችንን እናመስግን። አመስጋኝ ስንሆን በቃ ደስ ይላል፣ ይጨምርልናል፣ ጤነኛ እንሆናለን። እውነት እኔ በጣም ራሴን ተስፋ ሁላ ቆርጬ ነበር ዘንድሮ። በጣም ተስፋ መቁረጥ ደግሞ ከምንም በላይ እንጃ ቅስም ሰባሪ ነገር ነው። እንድትቆሙ እንኳን አያደርጋችሁም። ታውቃላችሁ፣ ደንግጬ ነበር። እኔ በጣም ጠንካራ እናት ነኝ። በጣም እልም ያለ ገጠር ውስጥ ከኩራዝ ወጥቼ ልጆቼን ጥሩ ደረጃ ያደረስኩ እናት ነኝ። እግዚአብሔር ይመስገን። እኔ ብቻ ሳልሆን ከእግዚአብሔር ጋር ማለት ነው። ከእግዚአብሔር ጋር እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና አንዳንዴ ማለት ነው ተስፋ መቁረጥ ነገር በጣም መጥፎ ነው። ተስፋ መቁረጥ በጣም መጥፎ ነው እና ተስፋ ቆርጬ ብዙ ነገሮችን ትቼ ነበረ። እግዚአብሔር ይመስገን ወደዚህ እንዲህ የመለሰኝ አምላክ፣ እንደዚህ ወደዚህ ጋር እንድመለስ ያደረገኝ አምላክ ክብር ምስጋና ይግባው። እጄን ነክሬ እንዲህ አስነክቼ መመላለሱ ጥሩ ላይሆን ይችላል። በእርግጥ እኔው ስለምጠቀመው ሌላ ሰው ስለማይጠቀመው ማለት ነው። እችን የምታክል በስንት ብር መሰሏቸው የሚገዟቸው? እነሱ በጣም በውድ ነው የሚገዙት። በሆነች ብልቃት በትንሽዬ ጠርሙስ ነገር አድርገው ይሸጡላቸዋል። እና ቅባት ደግሞ እንዲህ ተጠቅማችሁ አንዳንድ ቅባት የሚቆጠቆጣችሁ ከሆነ ሰላም የሚነሳችሁ ከሆነ ቆዳችሁ ላይ የማይስማማችሁ ከሆነ እኔ ተጠቅሜ ምናልባት ሰርታችሁ ማንም ተጠቅሞ ሰርታችሁ ቆዳችሁ ላይ የመቆጥቆጥ ባህሪ የሆነ እንትን ችግር ካለው ማለት ነው ቶሎ ታጠቡ። አታቆዩት። ነገ አድሬ ከነገ ወዲያ አትበሉ። የሚስማማችሁን ነገር ተጠቀሙ። የሚስማማችሁን ነገር፣ የጠላባችሁን ነገር አትጠቀሙ። የሁላችሁ ፀጉሬ ግን እንዴት ምን ያህል እንደሚነቃቀል አያችሁ? ንቅል ነው። ውይ በስመ አብ ሽበቴ፣ ወይኔ ሲያምር! ሽበቴም ተነቀለ በመድኃኒዓለም። በጣም ነው የሚያምር ሽበቴ ያለኝ ብታው፣ በጣም ያምራል ሽበቴ። ተነቀለብኝ፣ አሳዘነኝ። ሽበቴ ያሳዘነኝ። ወይኔ ከሁሉም ፀጉር ደግሞ ልይት ይላል። የሁላችሁ እንደዚህ ከጥቁሩ ጋር ሲሆን በስመ አብ። ይሄ ብሉ ማጂክ ትንሽ ፀጉር ብራውን የማድረግ ባህሪ ያለው ተጠቅማችሁ ታይታችሁ ሞክራችሁት እንደሆነ የሆነ እንደ ብራውን አይነት ነገር የማድረግ ባህሪ ያለው እና ሁሉ ለበጎ ነው ብለን እግዚአብሔርን አመስግነን እንኖር እንጂ ጭንቀት ለምንድን ነው ጭንቀት? ለምንድን ነው በስትረስ የምንጨነቀው ብሏል ዶክተር ወዳጄነህ። አንዳንዴ በጣም የእሱ ነገሮች በጣም ይጥማሉ፣ እንትን የሚላቸው ነገሮች ይጥማሉ ማለት ነው። እና አትጨነቁ ለማለት ያህል ነው። እንግዲህ በቀደም ለታ የሰራሁትኝን የስጋ መጥበሻና የአልመንድ ኦይል፣ የካስተር ኦይል፣ ምንድነው ስሙ ዘይቱን የወይራ ዘይት ጭምር ነው። እኔ አላበዛም። እኔ ለራሴ ብቻ ስለምጠቀም እችን ስጨርስ ደግሞ ሌላ ስለምሰራ አላበዛም። በአብሽም ደግሞ በአብሽም እሰራለሁ። ግን የአብሹ ምንድነው ታውቃላችሁ? ይሸታል። እኔ ግን ይሄንን አሁን አናቴ ላይ ትንሽ ጥብ አደርጋለሁ። አናቴ አይደርቅም። አብሶ በዚህ በጾም ማለት ነው። ግድ የለባችሁም። ካገኛችሁ ወይራ ዘይቱን ብቻ ይበቃችኋል። የወይራ ዘይቱን ግን እሳት ላይ አትጣሉት። ውሃ ላይ አድርጋችሁ ተጠቀሙት። በጣም ጥሩ ነው። ውድና የተከበራችሁ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነባሮች ደግሞ ላይክ በማድረግ ቪዲዮውን እዩት፣ አበረታቱን፣ አግዙን።
ከልብ እናመሰግናለን። እግዚአብሔር ያክብርልን። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ለሀገራችን ሰላም፣ ፍቅር፣ አንድነትን ያድልልን። ደህና ሰንብቱ።